ታሪኩ የሚጀምረው በአንድ ካፌ ውስጥ ሲሆን ባለሀብቷ ሳራ የቀድሞ ፍቅረኛዋ እየረበሻትና እያበሳጫት ባለበት ሰዓት አንድ ስኒ ቡና በ1 ሚሊዮን ዶላር ከፍተኛ ዋጋ ባለው ጫማዎቿ ላይ ይፈስባታል። በዚህ ጊዜ አንድ ወጣት በድንገት ከፊቷ ተንበርክኮ ሸሚዙን በማውለቅ ጫማዋ ላይ ያለውን እድፍ ማጽዳት ሲጀምር ሳራ ግራ ትጋባለች። ይህንን ያየው የቀድሞ ፍቅረኛዋ ይበልጥ ይናደዳል። ሳራ ለወጣቱ የምሳ ቀጠሮ ብታቀርብለትም የሱ ትኩረት ግን በካውንተሩ ላይ ባሉት ቦርሳዎች ላይ ስለነበር ሳራ ለማየት ፍቃደኛ አልሆነም ነበር። ሳራም በድንገተኛ ስሜት ተገፋፍታ ጥቁር ወርቃማ ክሬዲት ካርዷን በማውጣት ሁሉንም የዲዛይነር ቦርሳዎች በጅምላ ትገዛቸዋለች። ሰላም እንዴት ናችሁ ጋይስ? ሁላችሁንም ሰላም ብያለሁ። ቪዲዮን ከመጀመራችሁ በፊት ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቪዲዮ እንመለስ። በሚቀጥለው ቀን የጋብቻ ጥያቄ ይዛ ቀጥታ ወደሱ ቤተሰቦች ትሄዳለች። ይህንን ያዩት ወላጆች ይህች ልጅ ምን ያህል ቁም ነገር እንደሌላት በማሰብ በጣም ከደናገጡ። ሳራ የትልቅ ንግድ ኢምፓየር ወራሽ ብትሆንም ወላጆቿ ከተፋቱ በኋላ የእንጀራ ወንድሟ ዋና ተፎካካሪ ሆኖባታል። በዚህም የእንጀራ ወንድሟ ከአንድ ተዋናይት ጋራ ግንኙነት እንዳለው ጠረጠረች። ይህንን ጉዳይ እያጣራች በነበረበት ወቅት አንድ እንግዳ ሰው ብቅ ብሎ ምን ልርዳሽ ብሎ ሲጠይቃት ሳራ ግን ምንም አልፈልግም ትላለች። ነገር ግን ወጣቱ አንድ ነገር ሲናገር እምቢ ማለት ስላልቻለች ከሱ ጋር በመሆን አንሶላዎችን ቀስ በቀስ ማጠፍ ትጀምራለች። በዚህ ሂደት በመካከላቸው ያለው ርቀት እየጠበበ ቢመጣም ሳራ ግን በትኩረት በሄደችበት ስለላዋ ላይ ማተኮር አልቻለችም። በኋላ ላይ የወጣቱ ስም ዩን እንደሚባልና እሱና የወንድሟ ፍቅረኛ ተዋናይቷ ሳራን ለማጥመድ ወጥመድ እንደዘረጉባት ነበር ያወቀችው። ሳራ አንድ ቀን ብዙ ሲንግል ሴቶች ወደ ነበሩበት ካፌ ትሄዳለች። ዩን እዚያ ሆኖ ብዙ ሴቶች ተማርከውበታል። ሳራ ግን መጀመሪያ ላይ በአስተናጋጅነት ሲሰራ አይተው መጀመሪያ ላይ ችላ ብለው የነበረ ቢሆንም በሂሳብ ማሽን ላይ 2 ጊዜ ዋጋ ቅናሽ ሲደረግላትና በቡና ስኒዋ ላይ የልብ ቅርጽ ተስሎ ስታይ ፈገግ ትላለች። ከዛ ቀን ጀምሮ ሳራ በሄደችበት የገበያ ማዕከል ሁሉ በዝምታ ይሰጣት ነበር። ሳራም ይህ አዲስ የፍቅር ስልት ይሆን ደግሞ እያለች ግራ ትጋባለች። ከጥቂት ቀናት በኋላ ሳራ በቢሮ ውስጥ እየሰራች እያለ ከውጪ የአንድ ዴሊቨሪ ልጅ ጩኸት ይሰማ ነበር። ዴሊቨሩም ያለ ጸሐፊዋ ፍቃድ በሩን ጥሶ ወደ ውስጥ ይገባል። ሳራ ብትናደድም እቃ ዴሊቨሪው ደብዳቤው ለትክክለኛ ተቀባይ እንደሚሰጥና የሷን መታወቂያ ማየት እንደሚፈልግ አጥብቆ ይናገራል። ሳራ መታወቂያውን አውጥታ ጠረጴዛ ላይ አስቀመጠችው። በሚቀጥለው ቅጽበት ግን ያ ዴሊቨሪ ልጅ አንድ ቀን የእምነት አስተማሪ የመሆን ይህን ህልሙን የማሳካት እቅድ ስለነበረው በርካታ ስራዎችን መስራት ነበር አላማው። ነገር ግን የሳራና የዩን ታሪክ በዚህ ብቻ አላበቃም። የሳራ ወላጅ አባት የመጣው ከባለ ሀብት ቤተሰብ ሲሆን አማች በመሆኑም ቦታውን ለማስጠበቅ ይበልጥ ጠንክሮ እንዲሰራ አድርጎታል። ነገር ግን ሳራ ተደማጭነት ያላት ጠንካራ ሴት በመሆኗ ብዙውን ጊዜ በሌሎች ትፈተናለች። አንድ ቀን ሳራ ክህሎቷ በመጨረሻ ተቀባይነት ያገኘበት የባለ አክሲዮኖች ስብሰባ ላይ ትገኝ ነበር። ነገር ግን የድሮዎቹ ነጋዴዎች የእሷን ችሎታና ስራ እውቅና ከመስጠት ይልቅ ርካሽ ቀልዶችን ይቀልዱባት ጀመር። ይህንን የሰማችው ሳራ በጣም ብታዝንም በቁጣዋ ምክንያት ባለ አክሲዮኖችን ፊት ለፊት መጋፈጥ አልቻለችም። መኪናዋን እያጠበች ስሜቷን ስታወጣ ዩንን እዛ ቦታ ላይ ታየዋለች። ዩን ለመኪናው እሱ እንደሚከፍል ቢናገርም የጠየቀው ግን በምላሹ አንድ ውስኒ ቡና ብቻ ነበር። ሳራም ቡና ልገዛለት ተስማማለች። ነገር ግን በካፌ ውስጥ ሲቀመጡ ሳራ ለራሷ ስቴክ ስታዝ ዩን ግን እሷን እያየ እያዘነላት ነበር። ሳራ ስለ ስራዋ ያለውን ስሜቷን ለሱ ሳታካፍል ነገር ግን በየቦታው ለምን እንደሚያጋጥማ ጠየቀችው። በእርግጥም ይህ አጋጣሚ የመጣ ግጥጥሞች ለማንኛውም ሰው እንግዳ ይመስል ነበር። ነገር ግን የዩን እውነተኛ ህልም የእምነት አስተማሪ መሆን ነበር። ይህ ደግሞ እናቱ ፈጽሞ ያልተስማማችበት ባህታዊ የመሆን ያህል ነበር። በዚህ ምክንያት ቤት ውስጥ ትልቅ ጸብ ስለተፈጠረ ዩን ቤቱን ጥሎ ወጣ። ዩን ቤተሰቡን በገንዘብ ለመደገፍ ጠንክሮ ለመስራት ወሰነ። በሌላ በኩል ሳራ ቢሊየነር ብትሆንም ለህይወቷ ግን ምንም ግድ የለሽ ነበረች። የቅንጦት መኖሪያ ቤቷም ሙሉ በሙሉ የተዘበራረቀ ስለነበር አንድ ቀን ቤቱ ምን ያህል እንደቆሸሸ ስታይ ወዲያውኑ የጽዳት አገልግሎት ሰራተኞችን ጠርታ 10 ሰራተኞች እንዲልኩላት ጠየቀች። ነገር ግን ድርጅቱ የላከው ጠንካራ የሆነ አንድ ወንድ ብቻ ነበር። እሱም ከዩን ውጪ ማንም ሌላ ሰው አልነበረም። ሆኖም ዩና የተዘበራረቀ ቤት የሳራ እንደሆነ እንኳን ሳያውቅ ክፍሉን ሲያይ ደንበኛው ለምን 10 ሰው እንደፈለገ አሁን ነበር የገባው። ዩን በጽዳት አደረጃጀት ችሎታው ሳራን አስደንቋት ሁሉም ነገር ፍጹም ከሆነ በኋላ ዩን ሊሄድ ሲል በቤት ውስጥ ያለው የመስታወት መብራት መበላሸቱን ያስተውላል። ሊረዳ በማሰብ ሲሞክር ግን ተሳስቶ መላው የውድ መብራቱን ወርቆ ወደ መሰባበር ይቀየራል። ይህ እጅግ የቅንጦት መብራት $6.8 ሚሊዮን የሚያወጣ
እንደነበር ሲታወቅ ይሁን በጣም ደነገጠ። እሱም ገንዘቡን ለሳራ እየሰራ እንደሚከፍል ቢናገርም እሷ ግን ወዲያውኑ እምቢ በማለት ገንዘቡን አሁኑን እንዲሰጣት ትጠይቀዋለች። ነገር ግን ይሁን እዳው እስኪጠናቀቅ ድረስ በየቀኑ መጥቶ ቤቱን እንደሚያጸዳላት አጥብቆ ይናገራል። ሳራ ወንድ የቤት ሰራተኛ ለመቅጠር ጥቂት ጥርጣሬ ቢኖራትም ይሁን ግን የእምነት አስተማሪ ሊሆን እንደሆነና ለሴቶች ምንም ፍላጎት እንደሌለው ቀለል ባለ መንገድ ነገራት። ይህንን የሰማችው ሳራ የተዘበራረቀ ቤቷ ታሁን በኋላ ፍጹም ንጹህ እንደሚሆን አስባሻለች። በሚቀጥለው ቀን ለቤቱ የሚያስፈልጉትን ነገሮች በሙሉ ለመግዛት አብረው ወደ ሱፐርማርኬት ሄዱ። ነገር ግን እነሱን ያየ ሰው አሰሪና ሰራተኛ ሳይሆኑ የፍቅር ጥንዶች ይመስሉ ነበር። ብዙም ሳይቆይ ይሁንን አንድ ሰው አስቆመው። ሳራ ይህን ሰው በሄደበት ቦታ ሁሉ ማንኛውም ሰው ስለሚያውቀው ምን ያህል የተለያዩ ስራዎችን እንደሰራ ስታስተውል ትገረማለች። አሁን የተረጋጋችው ሳራ የይሁንን ህይወት ይበልጥ የማወቅ ጉጉት አደረባት። በዛ ቀን ሌላ ከፍተኛ የንግድ ስብሰባ ነበረባት። አንዳንድ የድሮ ባለ አክሲዮኖች ሁሉም ሴቶች ለማገልገልና መጠጥ ለማቅረብ ብቻ የተፈጠሩ ናቸው የሚለውን ኋላ ቀር ንግግር ደገሙት። ሳራ ሴት በመሆኗ ብቻ ይህንን ስትሰማ ይበልጥ ተጎዳችና ስብሰባውን ጥላ ወጣች። እነዚህም ባለ አክሲዮኖች ሳራ የእንጀራ ወንድም እንዳላት ማንም አያውቅም ነበር። የእንጀራ ወንድሟ ሳራን በመስደባቸው ወዲያውኑ በሚቀጥለው ቀን ምላሽ ሰጣቸው። ባለ አክሲዮኖቹን በቀጥታ በማስጠንቀቅ በድርጅቱ ውስጥ መስራታቸውን ለመቀጠል ከፈለጉ ሳራን ማክበር ግዴታ እንዳለባቸውና ካልሆነ ግን የራሱን ውሳኔ እንደሚወስን ነገራቸው። ቆየት ብሎ በዛው ምሽት የእንጀራ ወንድምየው ሌላ የባለ አክሲዮኖች ስብሰባ ውስጥ ገብቶ እንደገና በግልጽ አስጠነቀቃቸው። ማንም ሰው ሳራን ቢበድል ወይም ሴት ስለሆነች ብቻ መጠጥ እንድታቀርብ ቢያስገድዳት ለነሱ ጥሩ እንደማይሆን በመናገር በተለመደው የኩራት ስልቱ ተናግሮ ወጣ። ሳራ በዛን ቀን ወደ ቤት ስትመለስ ሜካፑን ለማጥፋት እንኳን ጥንካሬ እስክታጣ ድረስ በጣም ደክማ ነበር። ነገር ግን ጎበዝና ቆንጆ የቤት ሰራተኛዋ ይሁን ወዲያውኑ ድካሟን አይቶ ሊረዳት መጣ። ልክ በዚህ ጊዜ የበሩ ደውሉ ተደወለ። ሳራም ወንድሟ እንደመጣየችና ወዲያውም ደንግጣ ወንድሟ ቤት ውስጥ ወንድ የቤት ሰራተኛ እንዳላካወቀ አያምንም በማለት ይሁን እንዲደበቅ ነገረችው። ይሁንም ከመኝታ ክፍሉ ውስጥ ከአንድ ትንሽ ቡችላ ጋር ተደበቀ። ወንድሟ ሁሉንም ነገር የተረዳ ይመስላል። ነገር ግን በቀልድ መልክ ወደ ውስጥ መግባት እንዳለበት ተናገረ። ሳራ በጭንቀት ላይ ሆና ትከለክለው ነበር። የሷን መጨነቅ ያየው ወንድምየውም ፈገግ በማለት ጥሏት ወጣ። እሱ ከሄደ በኋላ ይሁን በዝምታ ወጥቶ ይቅርታ ጠየቀና የከረሜላ ሳጥን በስጦታ መልክ ሰጣት። በይሁን ምክንያት ህይወት ያለውና የተደራጀው የሳራ ቤት አሁን ፍጹም ከመሆኑም በላይ ይሁን የእሷን ህይወት መንከባከብ ጀመረ። ሳራም ሁሉንም የንግድ ብስጭቶቿን ያለምንም ጥርጣሬ ለሷ አካፈለችው። ነገር ግን አንድ ቀን ሳራ መጠራጠር ጀመረች። ይሁንም ሌላ አጀንዳ እንዳለው ስትጠይቀው እሱም ያንቺን ገንዘብ እፈልጋለሁ በማለት ያለምንም ማቅማማት መለሰላት። እንዲያውም ይሁን የተጎዱ ሰዎችን በጎ ፈቃደኛ የሚረዳ ሲሆን ህልሙም ሳራን የጠየቃትን ገንዘብ ለነሱ እንዲረዳቸው ነበር። ይህንን የሰማችው ምስኪኗም ሳራ ፈገግ በማለት ገንዘብ እንድሰጥ ከፈለክ ከፈገግታዎቹ አንድ ልሰጠኝ ይገባሃል አለችው። ይሁን ወዲያውኑ ቆንጆ ፈገግታ ሰጣትና ገንዘቡም በሚቀጥለው ቀን ለሚረዱ ሰዎች ልገሳ ከደረገ አስተማሪው ተገርሞ ፈገግታው ልዩ ስጦታ እንደሆነና በጥበብ ሊጠቀምበት እንደሚገባ ነገረው። ከዛን ጊዜ ጀምሮ ይሁን አልፎ አልፎ ማራኪ ፈገግታውን ያሳይ ነበር። በሳራ በእያንዳንዱ ጊዜ አዳዲስ ስጦታዎችን ወደ እርዳታው ይላኩ ነበር። ልገሳዎቹ መጀመሪያ ላይ ምግብና እቃዎች ብቻ የነበሩ ቢሆንም ቀስ በቀስ ወደ ላፕቶፖችና ስማርትፎኖች አደጉ። በዚህ ሂደት ውስጥ ትልቅ ለውጥ የተከሰተው በአንድ ወቅት ዝምተኛ በነበረችው ሳራ ላይ ነበር። ምንም እንኳን የንግስትነት ባህሪዋ በውስጧ ቢቆይም ያቺ ቀዝቃዛ ነጋዴ ሴት ቀስ በቀስ ወደ ቆንጆና ተጫዋች ሴት ተቀየረች። አንድ ቀን የይሁን ትንሽ ቡችላ በድንገት ሮጦ ወደ ውጭ ሲወጣ ሳራና ይሁን ተከትለው ሲሮጡ አንድ በር ላይ ደረሱ። እዛም አንዲት ተዋጊ ተዋናይት ብቅ አለች። አካባቢውም ውጥረት የነገሰበት ሆነ። ምክንያቱም ይቺ ተዋናይት ሳራ በአንድ ወቅት በወንድሟ ምክንያት የመረመረቻት ያቺ ተዋናይት ነበረች። ወንድሟም ይሁንን በሳራ ቤት ውስጥ አብሮ ሲኖር ማየቱ አለመግባባትን ፈጠረ። ሲመለሱም ሳራ ወዲያውኑ ልትናገር ስትል በጣም ከደናገጠች። ነገር ግን ይሁንም ቢሆን በውስጡ ተናዶ ስለነበር ያ የሰበረው ውድ አምፖል እንዲያውም ያን ያህል ውድ እንዳልነበረ በመናገር ገንዘብና ስጦታዎች ሰጥቷት ለሳራ መልሶላት በይፋ ከሰናበታት። ሳራ በውስጧ ስሜቶች ይሰማት ጀመር። በህይወቷም ለመጀመሪያ ጊዜ ስሜቷን ገለጸች። ማንም ሰው ለአባቱ ያልተጠበቀ ጥያቄ ጠይቆ ያውቅም ነበር። በአንድ ወቅት የልደት ቀኗ ላይ
አባቷ ካንዴላ የተባለ ተክል ልኮላት ነበር። ይህ ማለት ትርጉሙ ደስታ ይመጣል ማለት ነው ብላ ሳራ በልቧ ውስጥ ትንሽ ሙቀት ተሰማት። በሚቀጥለው ቀን የቤተሰብ ስብሰባ ተደርጎ እያለ ሳራም ይህ ምናልባት ለልደት ቀኗ የተደረገ መስሏት ነበር። ነገር ግን ተዋናይቷን ስታይ ስሜቷ ወዲያውኑ ተቀየረ። ይህ በዓል ለወንድሟና ለሴት ጓደኛው የተዘጋጀ እንደነበር ታወቀ። ሆኖም ወንድሟ ስጦታ አውጥቶ ሰጣት። ሳራ ይህ ማለት ልደቴን አረሳውም ማለት ነው በማለት ተረዳች። ከፓርቲው በኋላም ሳራ ልትወጣ ስትል ግን ተዋናይቷ አስቆመቻት። በመካከላቸው አሁንም አለመግባባት እንዳለ ሆኖ ነገር ግን የእሷ አነጋገር በሳራ ውስጥ ህመም ፈጠረባት። ሳራም ሰበብ ወይም ምክንያት የምትጠብቅ ይመስል ወዲያውኑ ዩንን ደወለችለት። ዩን ግን ስራ ላይ እንደሆነ ነገራት። ይህንን የሰማችው ሳራ በድጋሚ ሌላ ጥሪ ያደረገችለት። ዩን ግን አሁንም ቢሆን ብዙም ትኩረት አልሰጠውም ነበር። ነገር ግን ብዙም ሳይቆይ አንዲት ሴት ወደሱ መጣ አለቃ ጠርተሃል ያለችው። ዩንም ስራ ላይ እንደነበር ለማስረዳት ቢሞክርም ሴትዮዋ ግን ሱቁ ዛሬ እንደሚዘጋ በቀጥታ ነገረችው። ዩንና የሱቁ ባለቤት ሳራ እንደመጣች ሲሰሙ ሙሉ በሙሉ ተገረሙ። ዩን ከሳራ ጋር በምግብ ጠረጴዛ ዙሪያ ተቀምጦ እያለ ሳራ በእነዚህ የሥራ ባልደረቦቿ ምክንያት እንደገና የተናደደች መስሎት ነበር። ነገር ግን በዚህ ጊዜ ምክንያቱ የቤተሰቧ የድግስ ፓርቲ እንደነበር ገለጸችለት። እሷ በፓርቲ ውስጥ የተካተተች መስሏት ስትሄድ ነገር ግን የገጠማትን ነገረችው። ዩን በጭንቀት መታወቂያሽን አየሁት፣ ልደትሽ ዛሬ አይደለም ሲላት ሳራ ወዲያውኑ እውነተኛ ልደቷ በመታወቂያው ላይ ካለው የተለየ መሆኑን አብራራችለት። ነገር ግን ዩን ትክክለኛ ልደቴ ነው ስትለው በልቡ ይዞት ነበር። አስተናጋጇን ጠርቶ የተጠቀሙትን ሂሳቡን እንዲከፍል ጠየቃት። ሳራ ፈቃደኛ ባትሆንም ዩን ግን አጥብቆ በመከራከር ከፈለ። በዛ ምሽት ሳራ ከቢሮ ስትወጣ ዩን ከውጭ ሆኖ እየጠበቃት አገኘችው። ሳራም ዩንን በዚህ መልኩ ንቁ መሆኑ ትንሽ እንግዳ ነገር ሆነባት። ዩን ግን የልደት ኬክ አውጥቶ በኬክና በሻማ ሊክሳት ፈልጎ ነበር። ሳራ በውስጧ እንግዳ የሆነ ሙቀት ተሰማት። በአበቦቹ ቋንቋ ትርጉሙ ደስታ የሚመጣ ነው ከተባለው አበባ በልደቷ ቀን እንደተቀበለች ተናገረች። ዩን ይህንን ሲሰማ በጣም ደነገጠና ፊቱ ሁሉ ተቀያየረ። ነገሮችም ይበልጥ የተወሳሰቡ ሆኑ። ሳራ በጥልቀት ተነፈሰችና ምንም ሳትናገር ዞር ብላ መሄድ ሲጀምር ዩን ግን ኬኩን እንደያዘ ቆመ። ልክ በቢሮ ውስጥ ውድቅ የተደረገ ሁሉ ሳራ እንደተለመደውም ምንም ምላሽ አልሰጠችውም። እሷም ቢሆን አልተጨነቀችም፣ አላለቀሰችም ወይም ደግሞ አላዘነችም ነበር። ይልቁንም እጆቿን አጣምራ ልክ ዩንን ምኞቷ በማድረግ ትጸልያለች። ዩን አሁንም የሳራን መቆጣት ስላልተረዳ ያለችውን ቃላቶች በአእምሮ እያሰላሰለ በአንድ አበባ ሱቅ አጠገብ አለፈ። ስለ አበባው የማወቅ ጉጉቱን መቋቋም አቅቶት ሻጩን የትኛው አበባ ነው ደስታ የሚመጣ የሚል ትርጉም ያለው ብሎ ጠየቀው። ሻጩም የወርቅ ካንዴላ አበባን አሳየውና ይህ አበባ ሌላ ትርጉም እንዳለው ነገረው። ትርጉሙም የስንብትና የመለያየት ሐዘን ማለት እንደሆነ ተናገረ። ሳራም ያንኑ አበባ እያየች ያንኑ ትርጉም እያነበበች ነበር። በሌላ ቀን ሳራ ዩን እንደገና እሷ ላይ ስለሆነበት ይህንን መሰናከል ለማለፍ ወሰነ። በመቀጠልም አንድ ያልተጠበቀ እንግዳ ወደ ሳራ ቢሮ መጣ። እሱም ሆን ብሎ ለሳራ ልዩ መልእክት ለማድረስ የመጣ ሰው ነበር። ስሙ ቾይኮ የሚባል ሲሆን ወደ ደቡብ ኮሪያ ሊሄድ የነበረ ሰው ነው። ሳራ ይህንን ስትሰማ ፊቷ ሁሉ ተለዋወጠ። ምንም እንኳን ከአባቷ የተወለደች ልጁ ብትሆንም የቀድሞ ሚስቱ ማለትም ለሳራ የእንጀራ እናቷ ውርስ ለመካፈል ተፎካካሪዋ ነበረች። ነገር ግን የእንጀራ ወንድሟ የሊን የልጅ ልጅ ስለነበር ይበልጥ ብቁና ዋናው ሰው ነበር። አሁን ሳራ ከወንድሟ ጋር ተወዳድራ ለመካፈል አንዳንድ የውጭ ድጋፍ ያስፈልጋት ነበር። ቾይኮም ያንን ቀደም ሲል ለጋብቻ ተወያይተውበት የነበረ ድጋፍ አቀረበላት። ሳራ ይህ ጋብቻ የንግድ ስምምነት ብቻ እንደሆነ አስባ ነገር ግን አሁን ዩን ወደ ህይወቷ ስለገባ እሱን ካላገባች ውርሱን እንደምታጣ በማሰብ በጣም ግራ ተጋባች። ከወንድሟ ጋር መዋጋት ስላለባት ነገር ግን ዩንን ካገባች ምን እንደሚሆን አሰበችና ሁሉም ነገር ቀለላት። በቢሮዋ ውስጥ ያለውን የአበባ ቅርጫት እያየች ሳራ ከውስጧ ጥንካሬን አሰባሰበች። ወዲያውኑ ወደ ዩን ደወለችለት። ዩንም በዛን ጊዜ በቤተ እምነት ውስጥ ነበር። በዛው ቅጽበት ለእምነት አባቱ ስለ ስሜት ሁሉ ነገረው። ሰውየው የእምነት ልብሱን ከለበሰ ለውሳኔዎቹ መልስ እንደሚያገኝ ነገረው። ዩን የሰውየውን ምክር ሰምቶ ልብሱን ለበሰና ወደ ቤተ እምነቱ መግቢያ መጓዝ ጀመረ። በዛው ቅጽበት ሳራም ቤተ እምነቱ ውስጥ ደረሰች። ዩን የእምነት ልብሱን ለብሶ ስታየው ልቧ በትንሹም ቢሆን ራራ። ዩን ውሳኔውን የወሰነ መስሏት እየተመለከተችው አይኖቿ በእንባ ተሞሉ።
በዛው ቅጽበት ሳራ የሱን ስሜት መረዳት እንዳለባት ተናግራ ስትመለስ ይሁን ተከተላትና ሳራ ቤት ደረሱ። እሷም የተፈጠረውን ሁሉ ለመደበቅ እየሞከረች እያለ ይሁን ግን እጮኛሽ ቾይኮ እንደሆነ አውቃለሁ አላት። የሳራ ፊት ወዲያውኑ ተቀየረ። ምክንያቱም እሷ ከእጮኛዋ ጋር ግንኙነት ቢኖራትም እንኳን እውነተኛ ስሜቷን ለዩን አካፍለው አታውቅም ነበር። በዛው ቅጽበት ቾይኮም ወደ ውስጥ ገባና ሲመለከታቸው ሳራሁን የምታወራበት ጊዜ እንዳልሆነ አውቃ ስለነበር እንዴት መውጣት እንዳለበት ነገረችው። የቾይኮ መግባትና የበላይነቱን ለማሳየት መሞከሩ ለሳራ ሁሉንም ነገር አስታወቃት። ይህ ለሱ ንግድ እንደነበር ስትነግረው ስለ ወንድሟ ደካማ ጎን ያውቅ ስለነበር ይህ መረጃ አስፈላጊ ሊሆን እንደሚችል ሳራ አሰበች። ሳራ ወንድሟ ልታየው ሄደችና የሕክምና መዝገቦቹን አየች። ቾይኮ ለወንድሟ ከባድ ፊት ሰጥቶት ነበር። ሳራ በወንድሟ ላይ የሆነ ነገር ለማድረግ ብታስብ ይህ ለሞት የሚዳረግ ስህተት ሊሆን እንደሚችል ነገረችው። ሳራ በንግድም ሆነ በግል ሕይወቷ ያላትን አቋም ቀየረችው። ይሁን እንጂ ቾይኮ ይህንን ፈጽሞ አልወደደውም። በቁጣ ገንዘቡን መንገድ ላይ ሲጥለው ሳራ ትንሽ ብስጭት ከሰማት። ይህንን ስታይ ዩንን ለቀጠሮ ለመጋበዝ ወዲያውኑ ወሰነች። ነገር ግን ዩን በሱቁ ውስጥ ያለውን አዲስ ቦርሳ ላይ በመሆን ችላ አላት። የሳራ ግብዣ ውድቅ ቢያደርገውም ሳራ ግን ጥቁር ካርዷን አውጥታ ሁሉንም ከፍተኛ ዋጋ ያላቸውን ቦርሳዎች ገዛች። ከዛም ሁለቱም ወደ አንድ ትንሽ የጎዳና ላይ ሱቅ ሄዱ። የሳራ ስሜት አሁንም የተደባለቀ ሲሆን ነገር ግን ልቧ በትንሹም ቢሆን እረክቶ ነበር። የድሮውና አዲሱ ነገር አብረው እየተዋሃዱ መጡ። ሳራ ዩን አሁን የእምነት ተማሪ እንደሚሆን በማሰብ አዝና ነበር። ስለዚህ ስሜቷን ለማሳየት እየሞከረች እያለ ዩን የሷን ባህሪ ሲያስተውል ግን እሷ መጥፎና አስመሳይ ሴት እንደሆነችና ጓደኛሞች ሆነው ለመቀጠል ብቻ እንደሚፈልግ በቀስታ መለሰላትና በትንሹ ፈገግ አለ። ሳራ በሚቀጥለው ቀን በቤተሰቧ ድግስ ላይ ለሁሉም ሰው ውሳኔዋን በግልጽ ተናገረች። ቾይኮን ፈጽሞ እንደማታገባውና ጨርሶ እንደማትወደው ለሁሉም ሰው በግልጽ ተናገረች። የሳራ አባት በውሳኔዋ ደግፏት እና በደስታ ከጎኗ ቆመ። ወንድሟ ግን ቀድሞውኑ የሳራን ውሳኔ ያውቅ ስለነበር ውሳኔዋ ለማግባቷን ብቻ ሳይሆን በወንድሟ ላይ በሚስጥር ማድረግ የፈለገችውን ሁሉ እንዳለ ያውቅ ነበር። ይህ መገለጥ የሁሉንም ሰው ልብ አቀለለውና የጋብቻው መሰናከል ተወገደ። ከራት በኋላ ሳራና የእንጀራ ወንድሟ ቤቱን ለቀው ሲወጡ እውነተኛ ወንድሜ ብላ የጠራችው ለመጀመሪያ ጊዜ ነበር። በልቧ ውስጥ ግን አሁንም ሌላ ነገር ነበረ። ከጥቂት ቀናት በኋላ ሌላ ጥሩ ውሳኔ ተወሰነ። ቾይኮ ቢሆንም ሰርጉ እንደቀረ ሲያውቅ በቁጣ ወደ ሳራ ቢሮ ሄደ። ሳራ ግን በተረጋጋ ሁኔታ ቆማ ጋብቻውን ማቋረጥ እንደምትፈልግ ነገረችው። ቾይኮም በጣም ተናዶ እኔ ረዳሁሽ የነበረው ስላሳዘንሽ ነበር በማለት ቢዝትባትም ሳራ ግን ምንም አልመለሰችለትም። እሱም ቁጣውን ይዞ ቢሮውን ጥሎ ወጣ። ሳራ አሁንም በውሳኔው ጸንቶ የነበረውን ዩንን በዝምታ አየችው። ውሳኔዋ ፍጹም ትክክል ስለነበር ፊቷ ፈገግ አለ። ዩን ወደ ቤት ተመልሶ ከቤተሰቦቹ ተገናኝቶ ከረጅም ጊዜ በኋላ ቀደም ሲል የእምነት ተማሪ የመሆን ውሳኔውን ይቃወሙ የነበሩ ቤተሰቦቹ አሁን ደስተኛ የመሆን ደገፉት። ዩን ግን ምንም ደስተኛ ሳይሆን ምንም ሳይናገር ወጣ። ነገር ግን እህቱ ሁሉንም ነገር ተረድታ ወዲያውኑ ጠየቀችው። ዩን ከሌላ ሰው ጋር ግንኙነት እንዳለውና ማወቅ እንደምትፈልግ ጠየቀችው። በዛ መሃል አንድ የቅንጦት መኪና ከዩን አጠገብ ቆመ። እህቱ መኪናውን አየችና አንድ ቆንጆ ሴት ስትወድ አስተዋለች። ይቺ ማናት ብላ በማሰብ ተገረመችና ዩን ለራሱ ቆንጆ ሴት እንደመረጠ ተናገረች። ሳራ ወንድሟ ዩንን እንድትወው ያረጋኛል ብላ ተጨንቃ ስለነበር ዩንም ቢሆን ግራ ተጋብቶ መኪና ውስጥ ጥሩ ጊዜያትን አሳለፉ። ግንኙነታቸውን ይፋ አደረጉና ለራት አብረው ወጡ። ከዚያም ስለወደፊት እቅዳቸው እየተወያዩ ዩን አሁን የሃይማኖት ተማሪ እንደማይሆንና ሌላ ስራ መፈለግ እያሰበ እንደሆነ ተናገረ። ሳራ ይህንን ስትሰማ ዩን ዳኛ ለመሆን እያሰበ እንደሆነ አስባ በደቡብ ኮሪያ ውስጥ የዳኝነት ፈተናዎችን በጣም ከባድ ናቸው ስትል፣ ነገር ግን ዩን ፈገግ ብሎ ከሶል ዩኒቨርሲቲ የህግ ትምህርት ክፍል እንደተመረቀ ነገራት። ስለዚህ ይለሱ በጣም ቀላል ነበር። ሳራ የዩን ቤተሰቦች እሱ የሃይማኖት ተማሪ እንዲሆን ያልፈለጉት ለየትኛውም ለልጆቻቸው እንዲህ አይነት የሙያ ምርጫ መቀበል ኃላፊነቱ ከባድ ስለሆነ እንደሆነ ተረዳች። ከራት በኋላ ሳራ ዩንን እቤት አድርሰው እቤት ውስጥ ስለእያንዳንዱ ወላጆች ማስተዋወቅ ተነጋገሩ። የሳራን ቤተሰብ ደረጃ ከፍ ማለቱ በሱ ላይ ብዙ ጫና ሊፈጥርበት እንደሚችል ተሰማት። ሳራ ለዩን የታክሲውን አልከፈልክም ስትለው
እሱም በሚቀጥለው ቀን ሳራን ከትምህርት ቤት ሊያወርዳት ወሰነ። ሳራ ዩንን በትምህርት ቤት ውስጥ ልትወስደው ሄደች። አንዱ የክፍል ጓደኛው በትኩረት ሲመለከታት አይቶ ዩን ቅናቱን ሲነግራት መጀመሪያ ላይ ችላ ልትለው ብትፈልግም ዩን በክፍል ጓደኛው እይታ ብቻ እንዲህ በትንሹ እንደሚቀና ስታይ ቅናቷን እንደማትወድለትና ስትረዳ በዛ ጊዜ ግንኙነታቸው ስለተቀየረ ዩን ስለ ሳራ የባለቤትነት ስሜት ይሰማው ነበር። ሳራም ወደፊት አለመግባባቶች ሲፈጠሩ እንደሚችሉ በማሰብ ከወላጆቹ ጋር አብረው ሆነው ለመነጋገር ወደ እነሱ ቤት ተያይዘው ሄዱ። ዩን ወደ ቤት በመሄድ ለወላጆቹ ስለ ግንኙነታቸው መነጋገር እንዳለባቸው በቀጥታ ነገረቻቸው። ይህም እነሱን ቢያስደነግጣቸውም ነገር ግን የሳራ ዓላማ የነሱ ግንኙነትና በትክክል በቁርጠኝነት እንደሆነ ለዩን ለማሳየት ነበር። ከዚህ በኋላ የሳራና የዩን ህይወት ይበልጥ ምቹና ዘና ያለ ሆነ። በመካከላቸው ያለው ጫና እየፈቱ በመሄድ አሁን ለምንም ነገር መፍራታቸውን በመተው በሰላም ይኖሩ ጀመር። ሁሉም ነገር አልፎ በራሳቸው ዓለም ውስጥ ጊዜያቸውን ማሳለፍ ጀመሩ። ታሪኩም እዚህ ላይ ያበቃል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ድጋሚ በሌላ ቪዲዮ እስከምንገናኝ ይመቻችሁ።